ስንፈተ ወሲብ ሲባል ብዙዎቻችን የምናስበው በወንዶች ላይ ብቻ የሚከሰት በሽታ ይመስለናል። እውነታው ግን ስንፈተ ወሲብ በሴቶችም ላይ የሚከሰት መሆኑ ነው። ስንፈተ ወሲብ ከትዳር በፊትም ሆነ ከትዳር በኋላ ሊከሰት የሚችል ነገር ነው። ሳትጋቡ ሪሌሽንሺፕ ውስጥ እያላችሁ ያልነበረ ስንፈተ ወሲብ ከተጋባችሁ በኋላ ሊከሰት የሚችለው ለምን ይመስላችኋል? በሁለቱም ጾታዎች ሊከሰት የሚችለውን የስንፈተ ወሲብን በሽታ ስነልቦናዊ ምክንያቶችን አብረን እንመለከታለን። ሰላም እንዴት ናችሁ? ውድ የአጀንዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። እስቲ መጀመሪያ የሴቶች ስንፈተ ወሲብ ሲባል ምን ማለት እንደሆነና በምን ምክንያቶች ሊፈጠር እንደሚችል እንመልከት። የስነ ልቦና ሳይንስ ይህን በሽታ በተለያዩ አቅጣጫዎች ይተነትናል። አንደኛው ሴክሹዋል ኢንትረስት ዲስኦርደርስ ብሎ ይጠራዋል። ለጾታ ስሜት ዝቅተኛ ፍላጎት ማሳየት ወይም ለጾታ ስሜት በሰውነት ምላሽ የመስጠት ችግር ነው። አንዳንድ ሴቶች የጾታ ግንኙነት የማድረግ ፍርሃት አለባቸው። ምናልባት ይህ ፍርሃት የሚመነጨው በጾታ ግንኙነት ጊዜ የማህፀን ህመም ካለ ያንን ከመፍራት የተነሳ ሊሆን ይችላል። ጄኒቶፔልቪክ ፔን ፔኔትሬሽን ዲስኦርደር ይሉታል ባለሙያዎች። ሁለተኛው ምክንያት አንዲት ሴት ከዚህ በፊት በነበራት የፍቅር ህይወት የምታምነው የፍቅር አጋሯ ለጾታ ግንኙነት ብቻ ተጠቅሟት የከዳት ከሆነ የጾታ ግንኙነት የማድረግ ስነ ልቦናዊ ፍርሃት ሊፈጠርባት ይችላል። ይህም ኢሞሽናል ኢንስታቢሊቲ ይፈጥርባታል። የግንኙነት አለመረጋጋት እና ያለመቋቋም ስሜት ማለት ነው። ወንድየው የጾታ ግንኙነት ካደረገ በኋላ ልተዋት እንደሚችል ስጋት ካለባት የዚህ በሽታ ተጋላጭ ልትሆን ትችላለች። ሶስተኛው በመልኳ ወይም በሰውነት ቅርጿ ላይ አሊያም በገላ ጠረኗ ላይ አለመተማመን ችግር ካለባት ለስንፈተ ወሲብ ልትጋለጥ ትችላለች። ይህም ቦዲ ዲስሞርፊክ ዲስኦርደር ተብሎ ይገለጻል። እንዲህ አይነት ሴቶች ራሳቸውን ሺህ ጊዜ በመስታወት የማየት አባዜ አለባቸው። ሚረር ቼኪንግ ይሉታል፣ ወይም ደግሞ ዲስቶርትድ ሴልፍ ኢሜጅ ተብሎም ይገለጻል። በራስ ምስል አለመተማመን ወይም የራስን ምስል የመጠራጠር ልክፍት ነው። አራተኛው ቫሊዩ ኮንፍሊክት ይባላል። በራስ ውስጥ ያልተመለሱ ከባባድ ጥያቄዎች ካሉ ውስጣዊ የህሊና ግጭት ውስጥ እንድትገባ ስለሚያደርጋት የግብረ ስጋ ግንኙነት ደስታ ሊያሳጣ ይችላል። ለምሳሌ አንድ ሴት ፍቅረኛዋ እሷን በትክክል እንደማይመጥናት በውስጧ ጥርጣሬ ካላት የጾታ ግንኙነት የማድረግ ፍርሃት ያድርባታል፣ ወይም ብታደርግም ደስተኛ ሆና አታደርግም። ይህ ኮንፍሊክትስ ኢን ሪሌሽንሺፕ ቫሊዩስ ተብሎ ይገለጻል። ከዚህ ጋር ተያይዘው የሚነሳ ሌላኛው ውስጣዊ ግጭት ከሃይማኖትና ከሞራል ጋር የተያያዘ ግጭት ነው። ሪሊጂየስ ኤንድ ሞራል ኮንፍሊክት ይሉታል። ከጋብቻ በፊት የግብረ ስጋ ግንኙነት መፈጸም ኃጢአት እንደሆነ በጥብቅ የምታምን ሴት በግንኙነት ጊዜ ከፍተኛ ፍርሃት ውስጥ እንድትገባ ሊያደርጋት ይችላል። ወይም የፍቅር አጋሯ ጋር የተለያየ ሃይማኖት ካላቸው የግንኙነት ደስታን ሊያሳጣ ይችላል። አምስተኛው ፐርፎርማንስ አንዛይቲ ይባላል። ራስን ከሌሎች ጋር በማነጻጸር ደካማ እንደሆነች ከተሰማት የጾታ ግንኙነት ፍራቻ ሊፈጠርባት ይችላል። ወይም ደግሞ የህይወት ውጣ ውረድና ብዙ የኃላፊነት ጫና ውጥረት የፈጠረባት ጭንቀት ካለባትም እንደ ምክንያት የሚጠቀስ ነገር ነው። ሌላኛው ምክንያት ከአንድ በላይ ወንድ ጋር ድብቅ የፍቅር ግንኙነት ያላት ከሆነ ነው። ይህ በብዙ አቅጣጫዎች በእርግጥ የሚታይ ጉዳይ ነው። አንደኛው ከዕለታት አንድ ቀን እውነታው ሊጋለጥ እንደሚችል በማሰብ በራሷ ኮንፊደንስ ሳይኖራት በፍርሃት ስሜት ውስጥ ሆና የጾታ ግንኙነት ስለምታደርግ ከግንኙነት ማግኘት ያለባትን ደስታ ስለምታጣ በግንኙነት ጊዜ ማህፀኗ ሊደርቅና ከባድ ህመም እንድታስተናግድ ያደርጋታል። ታዲያ መፍትሄው ምንድን ነው? አንደኛው ካፕልስ ቴራፒ ይባላል። የጥንዶች ግንኙነት ህክምና ማለት ነው። ሁለቱም ጥንዶች በጉዳዩ በግልጽ በመነጋገር ሁለቱም የመፍትሄ አካል በመሆን በተግባር መግባባት አለባቸው። ይህን ማድረግ በጾታ ላይ ያለውን ግጭት ለመቅረፍ ይረዳል። ሁለተኛው የእውቀትና የአስተሳሰብ ህክምና ወይም ኮግኒቲቭ ቢሄቪራል ቴራፒ ይባላል። ሶስተኛው ሳይኮዳይናሚክ ቴራፒ ይባላል። በህፃንነት የተከሰቱ ያልተፈቱ ግጭቶች ወይም ጉዳቶች ከአሁኑ ጾታ ችግሮች ጋር ያላቸውን ግንኙነት ለማጥናትና ለመርዳት የሚረዳ የህክምና አይነት ሲሆን እነዚህ ህክምናዎች በባለሙያ የሚሰጡ ናቸው። በቀጣዩ ጊዜ ስለ ወንዶች ጉዳይ ይዤላችሁ እስክመለስ በቸር ቆዩልኝ። ዮናታን ነኝ። ቻው።